ሰላም እንዴት ናችሁ? ዛሬ የምገኘው በአድዋ ሙዚየም ውስጥ ነው። እንግዲህ የተለያዩ ታሪኮችን የያዘ እንግዲህ 1886 ጀምሮ ያሉ ታሪኮችን የያዘ ነው። በደንብ ይዘዋል የሚለውን ነገር አሳያችኋለሁ ዞር ዞር ብዬ። እንዲሁም ደግሞ ፒያሳን አካባቢዋን በሙሉ የድሮ ቦታዋን ጥንት ቦታዋን እንዲሁም ደግሞ የምኒልክን የተጠቀሙበትን መሳሪያዎች በሙሉ ዞር ዞር ብዬ አሳያችኋለሁ። ይመቻል። ይህ ደግሞ ሱቆች ናቸው፣ በውስጥ የያዙ ሱቆች። እቺ ደግሞ የመጀመሪያ አውሮፕላን ነች። እንግዲህ በጣሊያን የነበረች እና በኢትዮጵያ የመጀመሪያ የተሰራች ነች። አሁን ከጣሊያን የመጣች ማለት በቅርቡ። ይሄ ደግሞ ነጋሪት ነው። በ1886 ጦርነት ከመሄዳቸው በፊት አድዋ ላይ ሲነሱ የመጀመሪያ የተጠቀሙት ነጋሪት ይህን ይመስላል። ወይም ደግሞ ማርያምን ምሪያን ያለው ምኒልክ ማለት። ይሄ አድዋን ለማሳየት የተደረገ የአርክቴክቸር ስራ ነው። ይሄ ደግሞ አንደኛው የጦር መሳሪያቸው መድፍ ይባላል። በገበየው ቢሞት ተተካ ባለቻ መድፍ አገለባጭ ብቻ ለብቻ የተባለለት ማለት ነው። ታገኙታላችሁ። ሌላው ውስጥ ላይ የነበሩ የአርክቴክቸሮች አዳዲስ ፔይንቲንጎች እንዲሁም ደግሞ የነበሩት የአገዛዞች ሹማምንቶች የነበሩት ፎቶዎች ናቸው ውስጥ ላይ። እዚህ ጋር ደግሞ እንደዚህ የተገረምኩት ምንድነው ሴቶች የነበራቸው ብርታትና በዛን ጊዜ ሲያገለግሉበት የነበረው መንገድ ልዩ ነው። እዚህ ጋር ምኒልክ እንግዲህ በውስጥ ያለው ሐውልቱ ማለት ነው። በውጭ አሳያቸው። ከዛ ውጭ እያንዳንዳቸው የጦር መሳሪያ መድፎች፣ እንዲሁም ገራዴ፣ እንዲሁም ደግሞ ጋሻዎች ናቸው ውጭ ላይ። እዚህ ጋር ደግሞ የጦር መሪዎች የነበራቸው አለባበስ እንዴት እንደሚለብሱ አለባበሳቸውን የሚያሳይ ነው። የሚገርም ነው። ትወዱታላችሁ። የጣሊያን ምርኮኛ ነው። እዚህ ጋር ደግሞ ሴት አርበኞች ምን ያህል ሚና እንደነበራቸው ለማሳየት የተደረገ ነው ሲያሸንፉ። አሁን ደግሞ በውጭ በኩል ያለውን የአድዋ ሙዚየምን እና ፒያሳ አካባቢያን ያለችውን አሳያችኋለሁ። ይመቻችሁ፣ ተከተሉ። ትንሽ አረፍ